በራጣው ስናዝ በራጣ ዘፍለሚያ ለናኦም ስናዝ በራጣ በጅብል በበጣጣስ አሰላም አለይኩም ኑ ወክ እናርግ። ወክ እያረግን ነው። ያው አገራችን እኛ ጋር ብርድ ነው፣ መዝናናት ነው፣ መቃጠን ነው፣ ማንደድ ነው። ቦርጭ ለማጥፋት ነው እንደዚህ የምንዛዞረው ሙቀቱ እንዲያጨምቀን ማለት ነው። እና ቪዲዮ ሲደርሳችሁ ደግሞ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱን። እኛ የመዳሞች ቅመም ነው። እንደዚህ ያው ማብራት እየቆጠርን እየተጓዝን ነው። ስራ ጨረሳችሁ ወይ እንዳትሉን። ተናደን ነው የወጣነው ከሀገር ከቤትም ከሀገርም ተናደን ነው ወጣን። ከቤትም ተናደን ነው ወጣን። ስራው አላልቅ አለ፣ ሙቀቱ አልበርድ አለ። እንዴ ተቃጠን እኮ ተቃጠን። አረ ማብራጃው ላኩሉ። ስለዚህ በሁለት አንዱ ይለያል ብለን ደግሞ ያው ወክ እያረግን ነው። እንደዚህ ዘና ፈታ በሉ። የመጀመሪያው ወር ስለሆነ እዛ ቤት ሰራተኛ አለ እንዴ? እንዴት ነው የሚሄደው አንቺ? ያው እንደኔው ይለበሰች ብዙ ያ ናቲ መመኬ ነው ፍራንሲ። እቺን ብታክል መኪና ቢኖርሽ ታድለሽ ነበር። ይኖረኛል በ20 ብርና 30 ብር እየበላሽ በአንድ ሰው አገር ከሀገር ትዞሪ ነበር። አይቺ 5000 ናት እኮ እቺ ነጭ መኪና። አይ የለኝ ከጁባ ልጣላለ ሹፍር ነው መቼ መጥቶልሽ? አይዋ ያገኘውን ላንቺ ሊሰጥሽ በወር ትቀጥራለች ሰራተኛ። ጌታ ይለኛ ለራሳችን ስጠን ያ ረቢ። ኢትዮጵያም ስንገባ አትግቡ ተባን፣ ኑሮ ውድ ነው ተባን። እዚህ ሙቀት አቃጥለናል። ኢትዮጵያ ደግሞ ሰው ኑሮ ያቃጥላችኋል፣ እንዳትመጡ ጠንክራችሁ ስሩ ይባላል። ብቻ ፈጣሪ ያውቃል። ለማንኛውም እናንተ ደግሞ ቪዲዮ ሲደርሳችሁ አትጭማለቁ፣ ላይክ እና ሰብስክራይብ አድርጉ፣ አበረታቱ። አታናዱኝ። ኑሮ አናዶናል፣ ሙቀት አቃጥሎናል። እናንተ ደግሞ ሲደርሳችሁ አታቃጥሉን። እሺ አበረታቱን። እንደው በቃ እኛ አለንልሽ፣ አይዞሽ፣ አይከፋሽም፣ ግቢም አግቢም ችግር የለውም በሉ። የኢማራት መንግስት ማለት ነው የኢትዮጵያኖች እንደው የእንትን ዜግነት ተሰጣለሁ ቢል በአንደኛ ደረጃ ቲማ ትቀበል ነበር። እኔ የፈለገት ይሆን አገሬን ብያለሁ። ምንም መሬቱን ከሰጡኝ በነፃ አይዋ ቤቱን ይሰራል። እኔ እኮ አሁን የቸገረኝ የመሬቷ መግቢያ ናት። አሁን እሷ ናት ግራ ያጋባችሽ። እዚህ የነሱ ህዝባቸው ትንሽ ነው፣ እኛ ደግሞ ቅፍቅፍ ነው። ይሄ ቤተኛ ከለቀቅነው በኋላ ጽድት ብሏል። ምን ከላይ ማብራት ሰቅለው ነው። አይ ወላሂ ተከፋፍሎ ነው አሉ። ተከፋፍሎ ያው ነው ኮልኮሌ ነው እንትን ማት ቤቱ ነው። እንደው አበላሹት። ወላሂ ምን ሁሉ ነገር ሰፊ። አሁን እኛ ሀገር በዚህች ራሱ ቤት ተሰራበት ነበር። አንድ ቤት ይወጣል እንደዚህ ክፍተት ቢኖር የእኛ ሰው እንደ በርበሬ ነው የተጠቀጠቀው። አይዞሽ አይዞሽ። ወይኔ በተለይ የበንጋሊ አይነት አውዙ ቢላህ ነሽታ በቃ እንደዚህ አሁን ውፍረትሽ ማለት ነው በሙቀቱ ተጨምቆ ነው የሚወጣ። በቃ ጨምቆ ጭምቅ ነው የሚያደርገው። ጥቅም የለውም። እንዴት እራት መብላት ዶክተር እኮ እራት አትብሉ ብለዋል። ግን ከበላችሁ በጊዜ ብሉ። በጊዜ መብላት ይፈቀድልሻል። ከረፈደ በኋላ ግን እንዳትበሉ ተብለዋል። እንደ ሰላጣ
አያምርም? ይሄ አካባቢ በጣም ነው የሚያምረው። ወላሂ ላዚም ነው የምወደዋለሁ። ለምን እንደሆነ አላውቅም። አዲቃው ምኑ ይመችሻል? ሆነ አይምሮሽ ይዘናናል እኮ። እዚህ ደግሞ ያበሰ ያው እዚህም ጋር መስጊድ አለን። ይሄው እኛ ወደ ሱቅ እየሄድን ነበር፣ ደርሰናል። አላወቀችም፣ ቪዲዮ መልሼዋለሁ። እሷ አላወቀችም እየተቀረጸች መሆኗን። ምን አባቷን ይኖራሉ። የት ሄዳሉ? አይ አቋርጦት ነው እንጂ አለ መኖር። እንደዚህ ፈታ ማለት ነው። በዚህ ሙቀት ስፖርት መስራት ነው ያዋጣ። ሚያል እዛ ነው ብዙ ነገር ግን ጫማ እዚህ ይሻላል። ጫማ እዛ ብዙ ነው የለም። እቺ የምታክል መኪና ቢኖረሽ ታየኝ አልኩሽ። እግርሽን ሰቅለሽ ነው የምተኝ ነበር። ላ ሶስት እንዴ! ኧረ እንዴ! ቁልፍ ገዝተሻል? ቁልፍ ጅብን ጫማ 50 ድርሃም። በፊት እኮ 50 ድርሃም ምሽው ልምታው። አትምጪው። ከመታሹማ ይመታሻል መልሶ። አትምጪው፣ ይመታሻል መልሶ። ድፉን ተጠቅልሎ እንደዚህ ፊት ለፊታችን ይምጣ። አንዳንድ ሺህ ብር ቻዝ ነው። ባዶም የሆነ ሰው ያጋጥመሽና ችግር የለውም ያግዙሻል። ኢትዮጵያ ስትደርስ ብቻ አልሰጥሽም እንዳትለሽ እንጂ ስፖርት መስራት እንደዚህ ነው። ምኑ ያው ግዴታ ነው። እነሱ ስንት ነገር አለባቸው። የቤት ኪራይ አለባቸው። እኔ የራስቼ በቀደም ሂጂ እንዳልመጣ የታክሲ አለ የሴትዮሽ ነገር በማታ ያራራዋለች። ጅብን እዛ ቤት እኮ ነው የሀገር ነው ነበር። ኧረ ምን ይዤ እመጣለሁ እያልኩ እየረሳሁ ሁለት ነበር ይዤ የምመጣ። አስቀድመሽ ሻንጣ ውስጥ በተለይ ካላስገባሽ እኮ ይረሳል። እዛ ስራ በዛሬ ሱቅ ሄድን አጣደፍኩ። ኧረ ጎበዝ ናችሁ። እንደውም ሱቅ መሄዳችሁ ራሱ በጣም ትልቅ ነው። በቃ ሆን ብዬ ልትሳርኩ ምን ያላካ ጎበዝ ናት ወላሂ። እንደዚህ ሳድራ ማስባ ሰጠች ልጅ ላ በስራም እንደዚህ ደከመኛል። አሁን እኔ በሆነ ብትሞት አትልም እኔ በሆነ እንደዚህ ኮሽና እንትን አሁን ሰርቶ የሚያሰራ ሰው ነው የምትፈልገው። አሁን አብረሻት እኩል ከሷ እኩል መስራት ማለት ጎበዝ ናት። አንቺ እየሰራሽ ሰው ቁጭ አትልም። ሰራለች በጣም ነው የምትሰራው ማለት ነው። አይደክማትም እኮ መሬት ትወስዳለች። እሷ አይደክማትም። ታድል ምን መድኃኒት እንውሰድ እስኪ ጠይቃት። ተምር ነው ትለሻለች እሷ። ጠዋት ማታ ተምር ብሉ ነው የምትለው። ጾም እናት እሷ አንድ ቀን ትጾማለች፣ አንድ ቀን ትበላለች፣ አንድ ቀን ትጾማለች፣ አንድ ቀን ትበላለች። ብዙም አትበላም ምግብ እኮ አንዴ ነው የምትበላው። እኔ በዚህኛ ይሄዳለሁ፣ አንቺ በዚህ ውጪ። ወይኔ ተበላሸ ወደቀ።
ይህ አካባቢ በጣም ነው ደስ የሚለው። ማሻአላህ ስፖርት ልትሰሩ ራሱ ወክ አይምሯችን ፈታ። ሙቀቱ ትንሽ ባያቃጥለን ታድለን ነበር፣ ግን ሙቀት መሆኑ ደግሞ በጣም ነው የሚያስጠላው። ፊት ለፊታችን ያለው የኛ ማብራት የሚታይበት ያለበት ሀዲቃ በጣም የሚያምር ሀዲቃ ነው ያለበት። አንድም ጊዜ ሳንሄድ ያው አገራችን ልንገባ ነው ወክ ስናረግ። እስከዛ ድረስ 50 ብር ይገባል። 50 ብር በ5 ብር አያ ወይኔ ጉድ! 50 ብር የለሽም 5 ብር ናይ ናይ ቆይ ነይ ብር ምንም አልሐምዱሊላህ ሰላም ነው። አንቺ ደግሞ አልተቀበልሽም። ሰውዬን ጭንቅላቱን ቀጭቅጪው።